ሄዶ ኩሽና ይቅርታ ይላታል እግሯ ላይ ወድቆ ማለት ነው። ከዛ ተነሳ በቃ ይቅርታ አድርጌላለሁ ተነስና ሂድ አሁን ከአጠገቤ ትለዋለች ማለት ነው። ይቅርታ አድርገሽልኛል ወይ ሲላት አዎ ይቅርታን ተቀብያለሁ ግን በቃ አትምጣ እኔ ጋር ትለዋለች ማለት ነው። ሀናም በጣም ግርም ብሏት ለምንድነው ዛሬ መጥቶ ይቅርታ ጠየቀኝ እግሬ ላይ የተደፋው ለምንድነው በቀደም ዳጊ ይቅርታ ጠይቃት ሲለው እምቢ ብሎ ዛሬ እንዴት ነው ብላ በጣም ገርሟት ቆማለች ማለት ነው። ከዛም እንግዲህ ናቲ አሁንም እንግዲህ ከሜላት ጋር ሆኖ በጣም ሀናንና ዳጊን ለማለያየት በጣም እየጣረ ነው ያለው። ሲጀመር ናቲ ይወዳታል ሀናን ግን ከእህቱ ጋር ሆኖ አውቆ ለማስመሰል ሰራተኛ ይላል ማለት ነው። ለዳጊም እንግዲህ ገረድ እናንተን ከዚህ ቤት ነው የማስወጣችሁ ብሎ ሲለው ዳጊም በጣም ይናደዳል ማለት ነው። እሷ ገረድ ሳትሆን ፍቅረኛዬ ናት ብሎ ነገረው ማለት ነው። እንግዲህ እንደዚህ እያሉ በጣም በሚያሳዝነው መንገድ እንግዲህ እሷን እንትን ሊላት ሞክሯል ማለት ነው። ድጋሜ መጣ የአንገት ሀብል ይዞ መጣና እንኪ ስጦታ ልስጥሽ ይቅርታዬን ስለተቀበልሽኝ ብሎ ሲላት አልፈልግም ይዘህልኝ ሂድ ትለዋለች ማለት ነው። ከዛም ደግሞ ቀሚስ እንደዚሁ ይዞላት ሲመጣ እሱንም አልፈልግም ትልና ትመልሰዋለች። ከዛም በዚህ ሁሉ እምቢ እንዳለችው አልቀበለው እንዳለችው ሲገባው ቆይ እስቲ በምንድነው እሷ እንትን ማለት ያለብኝ ብሎ አውቆ ዳጊ እንዲያየው አይኔ ውስጥ የሆነ ነገር አቧራ ገባብኝ አውጭልኝ ይላታል ማለት ነው። ከዛ እሷም ትደነግጥና እፍ እያለችለት እያለ አይኑ ላይ ዳጊ ይመጣና በጣም ይናደዳል ማለት ነው። እንደዛ እንትን ብሏት ከዛ እንዴት እንደገና አብራው ትሆናለች ብሎ በጣም ተናዶ ያያቸውና ትቶ ሄዶ ሳሎን ይቀመጣል። ሳሎን ቁጭ እንዳለ ሀናም ትሄዳለች ማለት ነው። ከዛ ምነው ተቀይመህ ነው እንዴ ምን ስናደርግ አየህ? አይኔ ውስጥ አቧራ ገባ አለ እሱን ላወጣለት ነው እያልኩ ያለሁት ሌላ ምን አየህ ከዚህ ውጭ ስትለው በቃ ያን ሁሉ ካደረገች በኋላ እንዴት እሱ ስር መልሰሽ ትከተቢያለሽ? እንዴት ስለምንስ ይቅርታ ጠየቅ? ዳጊም እንግዲህ በጣም ተበሳጨ ማለት ነው። ድጋሚ ከእሱ ጋራ ላይሽ አልፈልግም ብሎ በቃ በጣም እንትን ብሎ አኩርፎ ማለት ነው። ከእሱ ጋር እንዴት ትሆኛለሽ ያ ሁሉ ነገር አድርጎሽ በሚል ማለት ነው ተኮራርፈዋል። ከዛም እንግዲህ በዛ መሃል እሱን ለማስቀናት ከናቲ ጋር መቀራረብ ጀመረች ማለት ነው። ዳጊን ለማስቀናት ሲያኮርፋት ጊዜ ከዛም እንግዲህ ሶስና የሜላት ጓደኛ ይሄንን ጊዜ በመጠቀም ከዳጊ ጋር ለመሆን ለመቀራረብ በጣም እንትን እያለች ነው ያለችው። እሱም ከእኔ ጋር መቀራረብ አትችይም እያላት ነው ማለት ነው። እሷ ግን በጣም ለመቀራረብ እየፈለገች ነው ያለችው ማለት ነው። ከዛም እንግዲህ ዳጊን ሲያዩ ሀናና ናቲ ልክ እንደ ተፋቀረ ነገር እንደዛ አይነት አክት ያሳያሉ። ዳጊም በጣም ተበሳጨና እሱም ከሜላት ጓደኛ ከሶስና ጋር ሀና እንድትቀና እናስመስል ፍቅረኛሞች እናስመስልና አብረን እንሁን ይላታል ማለት ነው። እንግዲህ ሶስናም በጣም ደስ ብሏት እሺ ትለውና ያው ሀናን ሲያዩ የፍቅረኛሞች አክት ያሳያሉ ማለት ነው። እና ሀናም እንግዲህ ስታያቸው አብራ እላው ላይ እንግዲህ ልጥፍ ብላ ስታይ በጣም ትናደዳለች ማለት ነው። እንዲህ ከሆነ እንግዲህ እሰራልሃለሁ እያለች እሷም ከናቲ ጋራ ይሄንን አካሄድ ቀጠለችበት ማለት ነው። ግን እኔ በጣም በኋላ ላይ ናቲ በጣም እንትን እያለ ስለሆነ ከምሩ እየወደዳት ይወዳታል ስለሆነ ወደ ሌላ ነገር እንዳይቀየር ብዬ ነው የፈራሁት ማለት ነው። ዳጊ እንኳን አይወዳትም የሜላትን ጓደኛ ሀናም ዳጊን ነው የምትወደው ግን ይሄ ናቲ የሚባለው ትንሽ ባለጌ ነገር ነውና እሱ እንትን ይላል ማለት ነው። እና ነይ እራት ልጋብዝሽ ብሏት እሷም እንግዲህ ልብሷን ፏ ብላ ከዳጊ ጋር እራት ግብዣውን ተቀብላ ልትወጣ ከዳጊ ጋር ሳይሆን ከናቲ ጋር ማለት ነው። እንግዲህ ይሄ ሴራ እንደሆነ አላወቀችም እሷ ግን ለማስቀናት ያደረገችው ነገር ነው። ግን እዛ
እኔ እንደሚመስለኝ ከሆነ ራት ልጋብዝሽ ብሎ የሆነ መጠጡ ላይ የሆነ ነገር እንትን ይልና ከራሷን ከሳተች በኋላ የሆነ እንትን ይላል ብዬ ነው የማስበው። ባለፈው ለዳጊ እንዳደረጉበት ማለት ነው። እና ይሄንን ነገር ይፈራል ውስጤ። ከአሁኑኑ ግን ቢመለሱ ጥሩ ነበረ። እነሱ ግን ዳጊም እሷን ለማስቀናት እንደገና ደግሞ ሀናም ዳጊን ለማስቀናት ይሄ የሚያደርጉት ነገር ሁኔታቸው አላማረኝም ማለት ነው። ለራት ግብዣ እንግዲህ ወጥተዋል ዛሬ